ተመስጥልን ዛሬ የምናየው የቮሊዩም ኦፍ ኪዩብ ከቮሊዩም ኦፍ ፓይራሚድ ጋር ያላቸውን ሪሌሽንሽፕ ነው። ከዚህ ቀደም ቮሊዩም ኦፍ ፓይራሚድ እንዴት እንደሚፈለግ፣ ቮሊዩም ኦፍ ኪዩብ እንዴት እንደሚፈለግ አይተናል። አሁን የእነሱን ሪሌሽንሽፕ ነው የምናየው። በመጀመሪያ ስላይደር እንወስዳለን። ስላይደር ኤ from 1 to 5 increment 0.1, then angle alpha from 0 to 90 degree አራት ፖይንቶችን እንወስዳለን። 0 0 0 ኦሪጂን፣ ሁለተኛ ኤ 0 0፣ ሶስተኛ 0 ኤ 0፣ አራተኛ ዲ ኤ 0። አራት ፖይንቶች ወሰድን። እዛ እነዚህም አራት ፖይንቶች ኮኔክት ማድረግ ነው። ስለዚህ በፖሊጎን አራት ፖይንቶቹን ኮኔክት እናድርግ። ኮኔክት አደረግን። ስሪዲ ላይ ሄደን ኤክስክሉድ ቱ ፕሊዝ የሚለውን ወስደን እዚህ ጋር ክሊክ እናድርግ። አልቲቲዩዱን ኤ እንበል። ሁሉም ሳይዶች ኤ እንዲሆኑ ነው፣ ኪዩብ ስለሆነ ኦልሬዲ ያገኛል። ሳይዙን እንዲህ እናድርገው። ከዛ ይህን ካገኘን በኋላ ኢንቦክስ ጋር ሄደን ፓይራሚድ ፖሊጎን አንዱን ፌስ እንውሰድ። ኤ ቢ ኢ ኤፍ ቨርቴክሱን ኤች እንበል። ኦኬ እዛ ይሄንን ሮቴት እናድርገው። ሮቴት the object f ነው። አንግሉ አልፋ አክሲስ ኦፍ ሮቴሽኑ ሴግመንት ፖይንቶቹን ኤቢ እዛ ይሄንን ከለሩን እንቀይረው፣ ወደ ብሉ እናድርገው። ዳርክ ብሉ እናድርገው። ያ እዛ ደግሞ ሁለተኛውን ፖሊጎን ሳይሆን ፓይራሚድ ፖሊጎኑ ፌስ ኤሲጂኤፍ with vertex edge። ሁለተኛ ሮቴት ኦብጀክቱ ጂ፣ አንግሉ አልፋ axis ሴግመንት
ሴግመንት ሲኤ ያ ስለዚህ ይህንን ከለሩን እንቀይረው፣ ዳርክ ሬድ እናድርገው መሰለኝ። ዳርክ ሬድ እዛ ሶስተኛ ፓይራሚድ ፖሊጎኑ ፌስ ሲዲ ኤችጂ ቢ ያ እዛ ሮቴት ኦብጀክቱ ኤች አንግል ኦፍ ሮቴሽን አልፋ ሴግመንቱ ዲሲ ያ ከለሩን ቀይር። ይሄንን የለው እናድርገው፣ እንለያቸው ሁሉንም ከለሮች። ይሄ የለው፣ ይሄንን ያ እስቲ አሁን እንየው። ሳይዙን ከፍ እናድርገው። እንደዚህ ሲሆን ኪዩብ ነው አይደል? ይህ ኪዩብ አንዱ ኪዩብ ወደ 3 ፓይራሚድ ይከፈላል። እኩል የሆኑ 3 ፓይራሚዶች። ይህንን ሮቴት ማድረግ ስናደርግ በቀላሉ ማየት እንችላለን። እነዚህ 3 ፓይራሚዶች አንድ ኪዩብ ፎርም ያደርጋሉ ነው። ያ ማለት ቮሊዩም ኦፍ ኪዩብ ኢዝ ኢኳል ቱ 3 ታይምስ ፓይራሚድ ነው። እናመሰግናለን።